አንዳንድ ነገሮችን ከፖለቲካ ውጪ ብናደርጋቸው ጥሩ ነው። ማለት የሰለጠነ ፖለቲካ እንደዛ አይደለም። ሁሉንም ነገር ለፖለቲካ ፍጆታ መጠቀም ደስ አይልም። ለምሳሌ አፋብን ቅድም ያወራነው ጉዳይ ላይ አርሲ ላይ ስለ ሞቱ ኦርቶዶክሳውያን መግለጫ ወጥቷል። እኔ ግን የኦላን ያቀረብኩላችሁ የአፋብንን አላቀረብኩላችሁ። የኦላን ያቀረብኩላችሁ ለጉዳዩ ከአፋብን ይልቅ ኦላ ይቀርባል ብዬ አይደለም። የአፋብን መግለጫ ስለሚያሳፍር እውነቴን ነው የምላችሁ። እዛው አጠገቡ ከራያ ወደ 60,000 የሚጠጉ አማራዎች ተፈናቅለዋል። አንድ መግለጫ ወጥቶ አያውቅም። አሁን ግን ብልጽግናን የሚከስበት አጋጣሚ አገኘው ሲል ግን የኦርቶዶክስ እምነት ተከታዮች ተገደሉ ይላል። ምን እያደረገው ነው? የሰውን ሞት ሰብአዊነት ተሰምቶት አይደለም እያስተጋባ ያለው፣ የፖለቲካ ትርፍ እያሰላ ነው። እንዲህ አይነት ስብስብ ለፖለቲካ ትርፍ ብሎ ይገላል። እውነቴን ነው የምላችሁ። ፖለቲካ ትርፍ የሚያገኝበት ሆኖ ካገኘው ይገላል። እንኳን ዝም ሊል አይደለም ሊገሉል ይችላል። ለዛ ነው ያላቀረብኩት። 60,000 አማራ ከራያ ተፈናቅሏል በቲፒኤልኤፍ አንድ መግለጫ ነው። እዛ ጋር ኦርቶዶክሶች ሞቱ እና ኦርቶዶክስነታቸው በልጦበትም አይደለም፣ ከአማራነታቸው ኦርቶዶክስነታቸው በልጦበትም አይደለም። ግን በዚህ ምክንያት ብልጽግናን አሳጠዋለሁ ብሎ ስላሰበ ብቻ መግለጫ ወጣ። አያችሁ፣ የሰዎችን ሞት ለፖለቲካ ፍጆታ መጠቀም አዝኖ አይደለም፣ አፋብ ተቆርቁሮ አይደለም፣ ይሄ መሆን የለበትም ብሎ አይደለም መግለጫውን ያወጣው። ይጠቅመኛል ብሎ ነው። የማይጠቅመው ሆኖ ግን ሲያገኝ ሞት ይረሳል። ኢቭን አማራዎችም ቢሆኑ ኢቭን ኦርቶዶክሶችም ቢሆኑ የማይጠቅመው ከሆነ ይተዋቸዋል። ሰብአዊነት ጠፋ ጋይስ። የሰውን ጉዳዮች በሙሉ ለፖለቲካ ትርፍ እያዋልን ሰብአዊነት ጠፋ። ሰብአዊነት ጠፋ።